ሰላም ሰላም፣ እንዴት ናችሁ ቤተሰቦች አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ማለትም በምሽት ባህር ዳር እችን ትመስላለች። አንዲት እህቴ ከዱባይ ባለፈው እባክህ ባህር ዳር ገብርኤልን አካባቢ ገብርኤል ሰፈር አካባቢ ገብርኤልን አሳየኝ፣ እሱን እዛ አካባቢ ስለነበር ትዝታ ስላለብኝና ገብርኤልን አሳየኝ ምናምን ብላኝ ነበረ እና አሁን ያለሁት ገብርኤል አካባቢ ነው እና ማለትም እዛ አካባቢ ስለሆንኩኝ ነው እና እሱን እንትን ለማለት ስለፈለግኩኝ ነው። ውድ ቤተሰቦች ባካችሁ እንደው ኧረ ተው እንደው ሰብስክራይብ አድርጉን፣ ድጋፍ አድርጉን እና ባህር ዳር በምሽት ትመስላለች ለማለት ያክል ነው። እንደው ዝም ብዬ እንዲሁ ቀንጀብ ብላ አድርግላችሁ በእግር ስለምትመች ወክ እያደረግ ገበያው አካባቢ ነኝ ያለሁት። ገበያው ይሄን ይመስላል። እንደምታያቸው ናቸው። በጣም ብዙ ቦታ ላይ ጉልት እየሰሩ እናቶች አሉ፣ ልጆች፣ ህጻናቶች አሉ። ይኸው ጉልት ይዘው የሚሰሩ ሰዎች አሉ። እዚህ ጋር ደንቦች እና ምናምን ነገር እንደዚህ ወከባ ነው የሚፈጥሩት። በቃ ብታየው ምሽት ላይ እና እንደ አዲስ አበባ ወይም እንደ አንዳንድ ሀገራት እንትን የምትለው ነገር የለም። ታክሲ ተሰልፌ ወደ ሰፈር ልግባ ምናምን የለም። እዚህ ጋር ወክ እያደረክ በሰዓት ወደ ቤት መግባት እንደምታየው ማለት ነው። አስፓልት ይመቻል። የእግረኛ መንገዱ እንደምታውቁ ማለት ነው። በጣም ነው የሚያምረው እግረኛ መንገዱ ማለት ነው። እዛ በኋላ ደግሞ እዚህ ገበያው ላይ ደግሞ በጣም ነው የሚያምረው። ገበያ እንደምታውቁ ገበያ ውስጥ ነው ማለት ነው። እዚህ ውስጥ እዚህ አንዲት ጎረቤት አግኝቻለሁ። እንዴት ነው የምትመስል አላውቅም ምን እየሸጠች እንደሆነ ይዘዋ ማነሽ ቃሪያ ስንት አለም ቃሪያ ስንት ነው ማለት ለዘር አግኝቼ ቀርጫት በጣም ደንግጣለች። ጎረቤት ሄዳችና ማዶ ነው ያለች እያያችኋለሁ። በጣም ደንግጣለች። ቃሪያ ላይ ነው የምትሰራና በጣም ኃይለኛ ነጋዴ ነው። እንደዚህ እየሰራች ነው ልጆቿን ያሳደገቻቸው ያስተማረቻቸው ለቁም ነገር ያበቃቻቸው እና በጣም የምትገርም ሴት ሆነች። አሁን ለአጋጣሚ ሳገኛት ደንግጣለች። ምናምን እየሳቅኩኝ ነው። ለዛ ነው እና ባህር ዳር በምሽት ይሄን ይመስላል። ባካችሁ ቤተሰቦች፣ የዩቲዩብ ቤተሰቦች እስኪ ሰብስክራይብ አድርጉ። ከእናንተ ጋር እኮ ነው ሰብስክራይብ ማድረግ። ከእናንተ ጋር የሚቀንስባችሁ ነገር የለም። እኛ ግን ብዙ ነገር ማግኘት እንችላለን። ለዛ ነው ባይ መልካም ምሽት። ወዳችኋለሁ፣ አከብራችኋለሁ። ቴንኪዩ ባይ